ምዕራፍ 10 ወንድሞች ሆይ ስለ እስራኤላውያን የልቤ ምኞት እግዚአብሔርንም የምለምነው እንዲድኑ ነው። ለእግዚአብሔር ቀናተኞች እንደሆኑ ስለ እነርሱ መመስከር እችላለሁና፣ ቅናታቸው ግን ከእውቀት የተነሣ አይደለም። ከእግዚአብሔር የሚመጣውን ጽድቅ ስላላወቁና የራሳቸውን ጽድቅ ለመመስረት ስለፈለጉ ለእግዚአብሔር ጽድቅ አልተገዙም። ለሚያምን ሁሉ ጽድቅ ይሆን ዘንድ ክርስቶስ የሕግ ፍጻሜ ነውና። ሙሴ በሕግ በኩል የሆነውን ጽድቅ ሲገልጽ እነዚህን የሚፈጽም ሰው በእነርሱ ይኖራል ይላል። ከእምነት የሆነው ጽድቅ ግን እንዲህ ይላል፣ በልብህ ማን ወደ ሰማይ ይወጣል አትበል፣ ይህ ክርስቶስን ለማውረድ ነው። ወይም ወደ ጥልቁስ ማን ይወርዳል አትበል፣ ይህም ክርስቶስን ከሙታን ለማውጣት ነው። ነገር ግን ምን ይላል? ቃሉ ባጠገብህ ነው፣ በአፍና በልብህም ውስጥ ነው። የምንሰብከውም የእምነት ቃል ይህ ነው፣ ኢየሱስ ጌታ ነው ብለህ በአፍህ ብትመሰክር፣ እግዚአብሔርም ከሙታን እንዳስነሣው በልብህ ብታምን ትድናለህ። የምትጸድቀው በልብህ አምነህ ነው፣ የምትድነውም በአፍህ መስክረህ ነውና። መጽሐፍ እንደሚለው በእርሱ የሚያምን ሁሉ አያፍርም። በአይሁድና በአሕዛብ መካከል ልዩነት የለም፣ አንዱ ጌታ የሁሉ ጌታ ነውና፣ የሚለምኑትንም አብዝቶ ይባርካል። የጌታን ስም የሚጠራው ሁሉ ይድናልና። ታዲያ ያላመኑበትን እንዴት አድርገው ይጠሩታል? ስለ እርሱስ ሳይሰሙ እንዴት ያምኑበታል? ሰባኪ ሳይኖር እንዴት መስማት ይችላሉ? ካልተላኩስ እንዴት መስበክ ይችላሉ? ይህም የምሥራችን የሚያመጡ እግሮች እንዴት ያማሩ ናቸው ተብሎ እንደ ተጻፈው ነው። ነገር ግን የሰሙት ሁሉ የምሥራቹን ቃል አልተቀበሉም። ኢሳይያስም ጌታ ሆይ መልእክታችንን ማን አምኖአል ብሎአልና። እንግዲያስ እምነት የሚገኘው መልእክቱን ከመስማት ነው፣ መልእክቱም በክርስቶስ ቃል ነው። ነገር ግን አልሰሙ ይሆን ብዬ ጠይቃለሁ። በእርግጥ ሰምተዋል። ድምፃቸው በምድር ሁሉ ቃላቸውም እስከ ዓለም ዳርቻ ተሰማ። ደግሜም እጠይቃለሁ፣ እስራኤል አላስተዋሉ ይሆን? በቅድሚያ ሙሴ እንዲህ ይላል፣ ሕዝብ ባልሆኑት አስቀናቸዋለሁ፣ ማስተዋል በሌለው ሕዝብ አስቈጣቸዋለሁ። ኢሳይያስም በድፍረት ላልፈለጉኝ ተገኘው፣ ላልጠየቁኝ ራሴን ገለጥሁላቸው ይላል። ስለ እስራኤል ግን ወደማይታዘዝና እሺ ወደማይል ሕዝብ ቀኑን ሙሉ እጄን ዘረጋሁ ይላል።